ወደ ላከኝ ይሄዳለሁ ማለት ጀምሬ አይደለም ነው አይደል? አሁን ማርያም ጋር ጀምሬ አይደለም ነው፣ ተልኬ መጥቼ ነው አለ እና ጨርሻለሁ 33 ዓመት ተኩል ቆይቼ ከዛስ አሁን ተመልሼ እሄዳለሁ አለ። እናንተ ምናልባት ከእናንተ መካከል አንዳንዶቹ ስቲል የሆነ ሰውዬ መስያቸው ከሆነ አይደለም ተልኬ ነው የወጣሁት ከአብ ነው የመጣሁት አሁን ተመልሼ እሄዳለሁ ላላቸው ሰዎች ሲጸልይ የሰጠኝን ስራ ፈጽሜ አሁን አከበርኩ አብ አባቶይ ዓለም ሳይፈጠር በፊት ባንተ ዘንድ በነበረኝ ክብር አክብረኝ። በእኔ አለማመን ኃጢአት ነው። በክርስቶስ ኢየሱስ እግዚአብሔር ባዘጋጀው በልጁ አለማመን ኃጢአት ነው። ትልቁ ኃጢአት በክርስቶስ ኢየሱስ አለማመን ነው። የዘላለም ፍርድ የሚያመጣ ኃጢአት። ወንጌል በመንፈስ ቅዱስ ነው የሚመሰከረው። ወንጌል የሥላሴ ፕሮግራም ነው፣ የጠላውን አይደለም። አይ መንፈስ ቅዱስ ሲያወራው አብሮ ነው ዲዛይን ያደረገው ከአብና ከወልድ ጋር። ሲነግር የራሱ ነው። በአንተ ሲመሰክር የሰው ሕይወት የዘላለም ሕይወት ይሰጣል። ወደ ላከኝ ይሄዳለሁ አለ ኢየሱስ። ተልኬ ነው የመጣሁት ስራዬን ጨርሼ ላኬ ያለኝ አይደል? ሁለት ነው ማለት ነው። ላኬ ያለኝ ከዛስ ወደ ላኬኝ ተመልሼ እሄዳለሁ። የላከኝ ሚሽን አስይዞ ነው። ሚሽን ጨርሻለሁ። የቤዛነት ስራ ለመስራት ነው የመጣሁት። ስራዬን ጨርሻለሁ። ታዲያ ተመልሼ አሁን ይሄው ጨርሻለሁ ብዬ አቀርባለሁ ስራዬን። አንደኛ ቆሮንቶስ ምዕራፍ 15 ሁሉን ላስገዛለት እርሱ ደግሞ ይገዛል። ሁሉን ካስገዛለት በቀር ሁሉ ለእርሱ ይገዛል። ሁሉን ያስገዛለት ግን ለእርሱ አይገዛም። እርሱ ሁሉን ላስገዛለት ይገዛል። የሚቃነባቸው አላነበባቸው? ኢየሱስ ከአብ ያንሳል ማለት ሁሉን ላስገዛለት ይገዛል። የትንሣኤ አካል ምናምን ስለመያዝ ጳውሎስ ያስተማረው ትምህርት ላይ የተነሳ ሐሳብ ነው። ሁሉ ላስገዛለት ይገዛል ማለት እየተወራ ያለው የአብና የወልድ እኩልነት ምናምን አይደለም። እሱ አይደለም። ፈንክሽናሊ ሰቦርዲኔት ያደርጋል። በምግባር ይገዛል ነው። ፈንክሽናሊ ነው እንጂ ፖዚሽናሊ እኩል ናቸው። በማንነት ደረጃ፣ በስፍራ ደረጃ የመለኮትነት መብትን በመጠቀም በማንነት ደረጃ እኩል ናቸው። ግን ጌታ አብ የሰው ልጆችን ማዳን እፈልጋለሁ ሲል ወልድ እኔ አድናለሁ ሲል ኦኬ ተሰጠው። ለማዳን መጣ። ስራ ጨርሻለሁ ብሎ ማቅረብን የሚያመለክት እንጂ ማንነት ማወዳደር ላይ አይደለም ያለው። ፈንክሽናል ነው፣ ፖዚሽናል አይደለም። ግልጽ ነው። ይህን ሁሉ ያልኩታን ወደ ላከኝ ይሄዳለሁ የሚለውን ለማስረዳት ተልኮን የመጣው በጣም ሰፊ ነው ሐሳቡ። እንደ ቀልዳውን ኢየሱስ ብሏት ሲያልፍ እነሱም ዝም ብለው ጻፍ አድርገዋት ሲያልፉ ቀላል እንዳይመስላችሁ። ወደ ላከኝ ይሄዳለሁ ማለት የተላከው የሰው ልጆችን ለማዳን የዘላለም ሕይወትን ለመስበር ነው የመጣው። የዘላለም ሕይወትን ለመስጠት ነው የመጣው። ይሄን ነው ጨረስኩ ያለው። ተመልሼ ሲሄድ የዘላለም ሕይወት ተሰብሯል፣ የዘላለም ሕይወት ተከፍቷል ይለዋል አብ። በደሜ በስጌ ይላል ኢየሱስ። ሄዶ እሄዳለሁ አለና ከእናንተ መካከል ወዴት ነው የምትሄደው ብሎ የሚጠይቀኝ የለም አለ። ለምንድን ነው ወዴት ነው የምትሄደው ብሎ የሚጠይቀው የሌለው? ምዕራፍ 16 ምዕራፍ 14 ላይ መልሶታል። ወደ አብ ነው የምሄደው ብሏል። ስለዚህ ቅድም ምዕራፍ 14 ላይ ቅድም አሁን እኛ ላስት ዊክ የምንለው ለእነሱ ቅድም ነው። ምናልባት ከ30 ደቂቃ በፊት ነው ያወራው። ቅድም ፊልጶስ ወዴት እንደምትሄድ አናቅም ብሎት ነበር። ትዝ ይላችሁ? ምዕራፍ 14 ወዴት እንደምትሄድ እንዴ እኛ ወዴት በምን እናውቃለን ሲሉት እውነትም መንገድም ሕይወትም እኔው ነኝ፣ በእኔ በቀር ወደ አብ የሚመጣ ወደ አብ ነው የሚሄደው አለ ሲለው ፊልጶስ በጣም ስማርት የሆነ በጣም ከባድ ደቀ መዝሙር ነው። ኢየሱስ አጠገቡ መቆሙ ነው ሰውየውን የመለሰው እንጂ ዘንድሮ ቢሆን ከባድ። አብን አሳየን እኔ ይበቃናል አለው። ዘንድሮ እንደዚህ ብትጠይቁ ምንድን ነው የምትሉት? ጌታ ኢየሱስን አብን አሳየን ይበቃናል ሲለው አሁን ጨርሶት ስለመጣ ነው ወዴት ነው የምትሄደው ብላችሁ አትጠይቁኝም ያለው። አብን አሳየን ይበቃናል ሲለው እስከ ዛሬ ከእናንተ ጋር ስኖር አታውቀኝም አይደል ያለው። እኔን ያየ አብን አይቷል። እኔ በአባቴ አባቴስ በእኔ እንዳለ ይህን አታምንም ሲለው ፊልጶስ አምናለሁ አይደለም ያለው፣ አውቃለሁ አለው። እምነት ከእውቀት ነው የሚነሳው። ጌታ የተባረከ ይሁን። ስለዚህ ይህንን ዘግቶ ስለመጣ ወደ ላከኝ ይሄዳለሁ አለና ወዴት ነው የምትሄደው ብሎ ግን እናንተ መሃል የሚጠይቀኝ የለም አለና እኔ ብሄድ ይሻላል አለ። እንደውም እኔ ያያዝኩት እዚህ አዲሱ መደበኛ ትርጉም ይበጃቸዋል የሚል ቆንጆ ቃል። ይሻላል ይጠባል፣ ይበጃቸዋል ግን ቆንጆ። እሺ ነው የሚሉት። ግን ለምን ሲሉ እስቲል እያወራ ስለሆነ ለምንድን ነው እኔ ብሄድ ይበጃቸዋል ያለው ሲሉ ከዛ ቀጠለ። ምንድን ነው የሚለው? ቁጥር 7 ይበጃቸዋል ካለ በኋላ እኔ ካልሄድኩ
በጣም ይገርመኛል ይሄ ክፍል። መንፈስ ቅዱስ ኢየሱስ አልከበረምና መንፈስ ቅዱስ አልወረደም የሚል ቃል አንብባቸው። ይሄው እዚህ ጋር እኮ ተረጎሙ። እኔ ካልሄድኩ እሱ አይመጣማል። ሁለታችሁም አመጡ ስትሉት ምንድነው የሚለው ኢየሱስ? እኔ ሄጄ አብን እለምነዋለሁ። መንፈስ ቅዱስ እንደዚህ ዝም ብሎ ዘው ብሎ የመጣ እንዳይመስልህ። አሁን እኛ መንፈስ ቅዱስ ስንል የሚፍለቀለቀው ዝም ብሎ እንዳይመስልህ፣ በልመና ወርዶ ነው። እኔ ሄጄ አብን እለምናለሁ። ምዕራፍ 14 ላይ አብን እለምናለሁ አለና አብ ይሰጣቸዋል አለ። እዚህኛው 16 ላይስ ትምህርቱን እንደገና ሳደገው አይደል? እኔ እልካዋለሁ አለ መንፈስ ቅዱስን። አሜን በሏ። አብ ይሰጣቸዋል አለ። 16 ላይ ደግሞ እኔ አብ ጋር ይሄድና መንፈስ ቅዱስን ወላጅ እንደሌላቸው ልጆች አልተዋችሁም ብያቸዋለሁ፣ ታዲያ ጠብቃቸው፣ እኔ አድኛቸዋለሁ፣ አዎ ተመልሼ እስክመጣ ጠባቂያቸው ሁኑ ሲለው መንፈስ ቅዱስስ እሺ ብሎ እግዚአብሔር ወልድ ሰማይ ሲገባ እግዚአብሔር መንፈስ ቅዱስ እኛ ጋር መጣ። አብ ብሉይ ኪዳን ላይ ያዘን፣ ወልድ ወንጌላት አካባቢ ነበር፣ መንፈስ ቅዱስ እስከ ዛሬ አለ። ሳልቬሽኑ በትራይን ጋድ ነው የተሰራው። አብ ወልድ መንፈስ ቅዱስ ተሳትፈዋል እኛ ላይ። ይሄንን ለሚያክል ሰው ሥላሴ ወርዶን ያዳነው። አባቴን እለምናለሁ ብሎ ይሰጣቸዋል አይደል? 16 ላይ መንፈስ ቅዱስን እልከዋለሁ። ሌላ አጽናኝ አይደል? ላስት ዊክ ተናግሬዋለሁ። ስለ አብ አወራ፣ ስለ ወልድ ተወራ፣ ሌላ አጽናኝ ተብሎ ስለ መንፈስ ቅዱስ ተወራ። የሥላሴ ትምህርት። ክብር ለእግዚአብሔር። ከዛ ቀጥሎ ምንድን ነው የሚለው? እንድታነቡልኝ ስለምፈልግ እልከዋለሁ ካለ በኋላ ቁጥር 8 በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ከዛ ቁጥር 9 ምንድን ነው የሚለው? ስለ ኃጢአት ሲባል ኃጢአት ይሄ ነው። ኢየሱስ ኃጢአትን እግረ መንገዱን ተረጎመው ከመንፈስ ቅዱስ ጋር እየይዞ ኃጢአቷ በእኔ አለማመን ነው አለ። በጌታ ያልሆነ ሰው የፈለገ የሞራል ሰው ቢሆን ኃጢአተኛ ነው። የፈለገ የሞራል ሰው ጥሩ ሰው ሊሆን ይችላል፣ ኃጢአተኛ ነው። ጥሩ ኃጢአተኛ፣ በጣም ደግ ኃጢአተኛ። እውነቴን ነው የምላችሁ። ስለ ኃጢአት ለምን ስለ ኃጢአት ይወቅሳል? ምን ማለት ነው ጌታ ሆይ ሲሉት በእኔ አለማመን ኃጢአት ነው። በእኔ አለማመን ኃጢአት ነው። በክርስቶስ ኢየሱስ እግዚአብሔር ባዘጋጀው በልጁ አለማመን ኃጢአት ነው። ትልቁ ኃጢአት በክርስቶስ ኢየሱስ አለማመን ነው። የዘላለም ፍርድ የሚያመጣ ኃጢአት አለማመን ነው። የዘላለም ፍርድ የሚያመጣ ኃጢአት። ሰምታችሁኛል? ሌሎች ኃጢአቶች እኮ ማረኝ ብለ ይምርሃል። በልጁ አለማመን ምኑን ይመራ? በልጅ አላምንም ካልከው የዘላለም ፍርድ ነው። በቃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ እንዳይጠፋ ካላመነስ በልጁ ተፈርዶ በአንድ ልጁ አላመነምና ተፈርዶበታል። አሁን ተፈርዶበታል። አሁን ነው የሚለው። ባላመነ ሰዓት ላይ ከፍርድ በታች ነው። ስታምን ነው ነፃ የምትወጣው። መንፈስ ቅዱስ ይወቅሳል። ወቃሽ ነው። ይወቅሳል። ስለምንድን ነው የሚወቅሰው? ዓለምን ስለ ኃጢአት፣ በእኔ ስላለማመን። መንፈስ ቅዱስ በእናንተ ሆኖ ዓለምን ይወቅሳል። በእናንተ ውስጥ አድሮ በክርስቶስ ኢየሱስ አለማመን ከእግዚአብሔር ቁጣ በታች ይጥላል እያለ መንፈስ ቅዱስ በእናንተ በኩል ወደ ዓለም ይወቅሳል። እናንተ ላይ ይመጣል አይደል ያለው? እናንተ ላይ ሲመጣ ግን በልሳን አናግሩ፣ ትንቢት አናግሩ፣ አይናችሁን ከፍቶ የሆነ ነገር ላይ ያሳይቷችሁ ብቻ አይለቃችሁም። ይሄ የመንፈስ ቅዱስ ስራ ነው። ኦፍ ኮርስ እነዚህ ስጦታዎቹን ያደርጋል። ዋና ስራው ምንድን ነው? ስለ ኃጢአት ዓለምን መውቀስ፣ ሰዎች ወደ ክርስቶስ ኢየሱስ እንዲመለሱ ማድረግ። በክርስቶስ ኢየሱስ አለማመን የዘላለም ፍርድ የሚያስገኝ ኃጢአት ነው። በጣም አጠንክሬ ነው የምነግራችሁ። ምናልባት እንግዶች ካላችሁ እኛ መሃል በክርስቶስ ኢየሱስ ማመን ብቻ
የዘላለም ሕይወት ይሰጣል። ይህንን የምንመሰክረው እኛ አይደለንም፣ መንፈስ ቅዱስ ነው የሚመሰክረው። የመንፈስ ቅዱስ ምስክርነት ይሄ ነው። መንፈስ ቅዱስን የሚሳደብ ኃጢአቱ አይሰረይም ማለት ምን ማለት ነው? መንፈስ ቅዱስን የሆነ ነገር እንደምትሳደበው መሳደብ ማለት አይደለም እኮ ትርጉሙ። መንፈስ ቅዱስን አለመቀበል ነው መሳደብ። ሬዚስት ለማድረግ መሞከር ነው መሳደብ። የመንፈስ ቅዱስ ስራው ምንድን ነው? ስለ ክርስቶስ ኢየሱስ የዘላለም ሕይወትነት መመስከር። እምቢ ስትለው መሳደብ ነው፣ ስርየት የለውም። እኔ ኢየሱስን እኮ አላውቀውም። ስለ ኢየሱስ የነገረኝ እኮ መንፈስ ቅዱስ። ታዲያ የዛሬ 2000 ዓመት መስቀል ላይ ስለ ሞተው ስለ ኢየሱስ ከራስህ መኖር በላይ ትመሰክራለህ። ይህንን ምስክርነት አንተ ውስጥ ያስቀመጠው መንፈስ ቅዱስ ነው። ስሙኝ፣ እኔ እንዳልመስል እኔና እናንተማ ኢትዮጵያውያን ነን፣ አሕዛብ ነን፣ ምስራቅ አፍሪካን ያለ ነው። ከኢየሱስ ክርስቶስ ጋር የበሉ የጠጡትን ሰዎች ጌታ ኢየሱስ ውጡና ስበኩ አይደለም ያላቸው። መንፈስ ቅዱስ ሲመጣ ስለ እኔ በእናንተ ይሰብካል ያለው። መንፈስ ቅዱስ ሲወርድ ነው የመሰከሩት። አብረው የኖሩ እምትዩን አላቆም ብሎ ያውቃል። አትመሰክርም ስላየ መንፈስ ቅዱስ በአንተ ነው የሚመሰክረው። አብሮ የኖረ ክዶ ያውቃል። ባይዘው ጴጥሮስን የሚያክል ኧረ እኔ አላውቀውም። ጴጥሮስ ምንድን ነው ያለው? ረገመው እኮ ነው የሚለው። ሊረግመው ጀመረ ይላል። ኢየሱስን መንፈስ ቅዱስ አድሮብን ነው ደህና ነው። የክርስቶስ ምስክር ስለ ኢየሱስ እንድታወራ የሚያደርግ ብርሃን የሚሰጥህ እርግጠኝነትን እዚህ ውስጥ የሚያስቀምጠው መንፈስ ቅዱስ ብቻ ነው። በአንተ ሲመሰክር የሰው ሕይወት የዘላለም ሕይወት ይሰጣል። አሜን ነው። ስለ ኃጢአት ዓለምን ይወቅሳል በእኔ ስላላመኑ። ሁለተኛው ምንድን ነው? ስለምን ይወቅሳል ነው የሚለው? ስለ ጽድቅ ብሎ ድጋሚ እንደገና ስለማታዩኝ የሚል ቃል አንብባችሁ ምን ማለት ነው? ስለ ጽድቅ ብሎ ድጋሚ ስለማታዩ ማለት ምንድን ነው? ጌታ ኢየሱስ ክርስቶስ ይህንን ዓለም ስለ ኃጢአቱ ወቅሶ የእግዚአብሔርን ጽድቅ ጨርሶ በአባቱ ቀኝ መከበሩን የሚያሳይ ቃል። ስለ ጽድቅ ይወቅሳል ማለት ጌታ ኢየሱስ ክርስቶስ የአባቱን ጽድቅ በገለጠበት መጠን የዓለምን ኃጢአተኝነት አውጥቶታል። የዓለም ኃጢአተኝነቷ የታየው ብዙ ሰዎች ክፉ ነገር ሲሰሩ ሳይሆን ኢየሱስ የእግዚአብሔርን ጽድቅ ያሳየቃል ነው። ዓለም እንዲህ ኃጢአተኛ ናት የተባለው ኢየሱስ ላይ የእግዚአብሔር ጽድቅ ተብረቀረቀ። ስለ ጽድቅ ይወቅሳል ማለት ኢየሱስ ጨርሶ የዓለምን ኃጢአት አዋርዶ የአባቱን ፈቃድ ፈጽሞ በአባቱ ቀኝ መቀመጡን የሚያሳይ ስለ ጽድቅ ይወቅሳል። ኢየሱስ በጽድቅ ኖሮ ሥራውን ጨርሶ በእግዚአብሔር ቀኝ ተቀምጧል ብሎ ይመሰክራል መንፈስ ቅዱስ። ሶስተኛው ምንድን ነው? ስለ ፍርድ ይልና የዚህ ዓለም ገዢ የረገጠ ቃል እንድታወሩት ብዬ ነው። ይሄ ምንም ማብራሪያ አያስፈልገውም። የዚህ ዓለም ገዢ ስለተፈረደበት መጽሐፍ ሲናገር ዕብራውያን ምዕራፍ 2 ላይ በሞቱ ላይ ስልጣን የነበረውን ሻረው የሚል ቃል። ኢየሱስ የሞተ ቀን አሸነፈ። ከሞት ሲነሳ አይደለም ያሸነፈው። ባይዘ ሲነሳ ጌታ ነው ያልነው። ልክ ሲሞት ሰይጣን ኢየሱስ ሲሞት ምን እንደሚሰራ ቢያውቅ ኖሮ ኢየሱስ እንዲሞት እነዚህ አርኮን የሚባሉት እንትኖች ዲዛይን አያረጉም ነበር። ኢየሱስ ሲሞት ምን እንደሚሰራ ቢያውቁ በፓለስቲና ግዛት ውስጥ ያለ ዛፍ በሙሉ መልምለው ሜዳ ያረጉት ነበር። የሰቀሉት በቃ አስወግደ ነው እኛም በሰላም ስራችንን እንስራ ብለው ልክ ሲሞት ማዕረጉ ተቆረጠ። ሰይጣን ወደቀ ተባለ። ሲሞት በሞት ላይ ሞትን ብቻ እኮ አይደለም በሞት ላይ ስልጣን የነበረውን የት በመስቀሉ ነው የሚለው። ኢየሱስ መስቀል ላይ ሲሞት የአለቆችና የባለስልጣናት ማዕረግ ተገፎ አደባባይ ሰይጣን ተሸነፈ አለ ሰው ሁሉ። ምክንያቱም ኢየሱስ የሞተ ቀን በሞት ላይ ስልጣን የነበረው ለመሻሩ ምልክት አንዳንዶች ከመቃብር ወጥተው ይላል። ኢየሱስ ሲሞት ከመቃብር ወጥተው ኢየሩሳሌም ከተማ ታዩ ይላል። የቀደሙ አባቶች ነው የሚለው። እንዲሁም እኔ እኮ አንዳንድ ጥቅስ ስለማንረዳው ይመስለኛል ብዙ ጊዜ የማናነበው አይገባማ። ኢየሱስ ሲሞት ይላል የከረም እንግዲህ አብርሃም ወጣ ብሎ ለምን ሞት ለመሸነፉ ምልክት ኢየሱስ ሲሞት ሞትን ይዞት ሞተ። ሞት ራሱ ሞተ ማለት ሞትን ኢየሱስ ሲመታው ሞትን ተጠቅሞ ሞት ላይ ዙፋን አድርጎ እየሰራ የነበረው ማዕረጉ ተቆረጠ። ዙፋኑን ሲሰብረው ማዕረጉን ቆረጠ። ወደቀ ሰይጣን ዙፋን ላይ ቁጭ ብሎ ነበር ሞት ላይ። ዙፋኑን ሲመታው ተንከባለለ ማለት ነው። ከየት አመጡት? መንፈስ ቅዱስ አስታወሰ። አሜን ነው። ስለዚህ የዚህ ዓለም ገዢ ስለተፈረደበት ስለ ፍርድ እና ጀጅመንት እንዳለ መንፈስ ቅዱስ ይመሰክራል። በዚህ የዚህ ዓለም ገዢ ተፈርዶበታል። አዎ
ይሄንን የዘላለም ሕይወት የሚገኝበትን የክርስቶስ ኢየሱስን መንገድ ካልተከተልክ ፍጻሜው ከፊት ጀጅመንት አለ ነው። ሰይጣን ላይ ፈርዶበታል እግዚአብሔር። የሰው ልጆችም ያንን መንገድ ከተከተሉ ፍርድ አለ የሚል ምስክርነት አለ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። በሚድኑትና በሚጠፉት መካከል የክርስቶስ መዓዛ ነን። ምዕራፍ 2 ላይ በድል አድራጊነቱ የሚያዞረን ምናምን የሚለው ማለት የአዲስ ኪዳን አገልጋዮችን ነው የሚያወራው። ምንድነው የሚለው? የክርስቶስ መዓዛ ነን ይላል። በጣም እኮ የሚገርም እኮ ነው ክርስቲያን። እኛ እኮ ዝም ብለን በእውነት ነው የምላችሁ ቸርች መተን እኮ መዘመሩ ሊሆን ይችላል እኮ እንደ ትልቅ ነገር የምናየው። የክርስቶስ መዓዛ ነን አገሩ ላይ። ከዛ ስንሄድ እንሸታለን። ምን ለሚጠፉት የሞት ለሚድኑት የሕይወት። ምን ማለት መሰለ? አንተን ሲያይ ሰው ይሄን መንገድ ካልተከተለ የዘላለም ሞት እንዳለ ይገባዋል። ባትሰብከው እንዲያየ ትሸተዋለህ። አረ ሞት አለ በላይ ላይ ምን አድርጌ ልክ ሐዋርያት ሥራ ላይ እኮ ወንድሞቹ ምን እናርጋሉ ተሰብስበው ምን እናርግ ሲሉ በጌታ በኢየሱስ እመኑ፣ ከዛስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ ኑ ተቀላቀሉ። ምን እናርግ ሸቷቸው እኮ ነው ታውቃለህ። ሞት ሲሸታ አረ እንዴት አድርገን እንትረፍ ሲሉ ኑ በዚህ በኩል ለመዳንም እንሸታለን። ክብር ለመንፈስ ቅዱስ ይሁን። ስለዚህ ፍርድ እንዳለ የሚመሰክረው ጥላውን አይደለም፣ እከሌ አይደለም፣ መንፈስ ቅዱስ። የዘላለም ፍርድ ከፊት አለ የሚለው በዚህ መንፈስ ቅዱስ ነው። የዘላለም ሕይወት አለ ብቻ ሳይሆን ፍርድም አለ የሚለው መንፈስ ቅዱስ ነው። ለዛሬ ሰማኑን በልባችን ያቆይልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርሰን።